ጤና ይስጥልኝ አድማጮች እንደምን ቆያችሁ ከአሃዱ ኒውስ በዚህን ሰዓት የተሰሙ ሰበር መረጃዎችን ወደ እናንተ ለማድረስ ብቅ ብያለሁ እስከ ፍጻሜው ድረስ አብራችሁን ቆዩ በዚህን ሰዓት ከምታደምጧቸው መረጃዎች መካከል በዋናነትም ገዢው ብልጽግና ፓርቲ በትናንትናው ዕለት ያወጣው መረጃ አስገራሚ ሆኗል በኢትዮጵያ 27 ሚሊዮን የነበረውን የእርዳታ ጠባቂ ወደ 3 ሚሊዮን ህዝብ መቀነስ ችያለው የሚል መረጃን በትናንትናው ዕለት አጋርቷል በአጭር ጊዜ ውስጥ በሚሊዮኖች የሚቆጠሩ ዜጎችን ከእርዳታ ጠባቂነት መዝገብ ላይ አስወግጃለሁ ብሏል ብልጽግና ይሄ 90% የሚጠጋ ስኬት ነው የገዢው ብልጽግና ፓርቲ አመራሮች ይሄንን መረጃ ሲያቀርቡ ደግሞ ሀገሪቱ በግብርናው 5 እጥፍ የምርት እድገትን አሳይታለች የሚል ሪፖርትንም ጭምር ነው ያቀረቡት ነገር ግን ደግሞ በትክክልና በተመሳሳይ ጊዜ የዓለም አቀፍ ተቋማት ሪፖርቶች የተለየ ነገርን ነው የሚያሳዩት አዲስ የወጡ መረጃዎች እንደሚጠቁሙትም በኢትዮጵያ ውስጥ 22 ሚሊዮን የሚሆኑ ሰዎች አሁንም ከፍተኛ ለሆነ የምግብ ዋስትና እጦት እንደተጋለጡ የዓለም አቀፍ ሪፖርቶች ያሳያሉ ታዲያ እውነታው ምንድነው 3 ሚሊዮን ተረጂ ነው ወይንስ 22 ሚሊዮን ማለት በሁለቱ መረጃዎች መካከል ያለው 19 ሚሊዮን የሚሆነው ትልቅ ልዩነት እንዴት ሊፈጠር ቻለ ፓርቲው ይሄንን ያህል ስኬት አገኘው ያለውስ በምን ምክንያት ነው በዝርዝር እንመለከተዋለን እንዲሁም ደግሞ ፓርቲው ይሄንን ያህል ስኬትን አገኘው ብሎ በምክንያትነት ከገለጻቸው መካከል በዋነኝነት ተረጂዎችን ከዝርዝር ውስጥ አጥፍተናል የሚል ነገርን ገልጿል ይሄስ ምን ማለቱ ነው የሚለውን በዝርዝር እንመለከታለን የግብርናው 5 እጥፍ ምርት ደግሞ እውነት ከሆነ ታዲያ ለምን ሀገሪቱ ከዓለም ላይ ካሉ ለከፍተኛ ረሃብ ከተጋለጡ 5 የዓለማችን ሀገራት ውስጥ ለምን ትጠቀሳለች ይሄም በመረጃችን የምንመለከተው ሌላኛው ርዕሰ ጉዳይ አድማጮች በሁለተኝነት በመናገኘው መረጃ ደግሞ አቶ ጌታቸው ረዳ ከሃዲ የተባሉበትን የህወሓትን መግለጫ እንመለከታለን እንግዲህ በትናንትናው ዕለት ህወሓት መግለጫን አውጥቷል በዚህ ባወጣው መግለጫ ላይም የፌደራል መንግስቱ ተዘልፎበታል ስለ ትግራይ ህዝብ እንዲሁም ደግሞ ስለ ፕሪቶሪያው ስምምነትም ጭምር ሰፋ ያሉ ነገሮችን አንስቷል ማን ህወሓት ምን ጉዳዮችን አነሳ በመግለጫው ላይ እንመለከታለን ለአቶ ጌታቸው ረዳ ምላሽ የሚሰጥ መግለጫ ነው እስከ ፍጻሜው አብራችሁኝ ቆይታችሁ ዝርዝሮቹን እንድታደምጡ እየጋበዝኩኝ አሁን መረጃዎቹን በዝርዝር ወደ መመልከት አልፋለሁ ሰናይ ቆይታ ይሁንላችሁ የገዢው ብልጽግና ፓርቲ ከፍተኛ አመራሮች ባለፉት ቀናት ስብሰባን ማድረጋቸው ተሰምቷል ከመሪዎቹ አንደበት የወጣው መረጃ ደግሞ ድንቅ የሚባል ስኬትን አስመዝግበናል የሚልም ሆኗል ነገር ግን ከዓለም አቀፍ ተቋማት የሚወጡ መረጃዎች ይሄንን ስኬት የሚፈታተኑት ናቸው እውነታው ምንድነው የፓርቲው መሪዎች የተናገሩትና ዓለም አቀፍ ሪፖርቶች የሚያሳዩት የቁጥር ልዩነትስ ምን ያህል ነው እስከ መጨረሻው አብራችሁን ብትቆዩ ታደምጡታላችሁ የፓርቲው ምክትል ፕሬዝዳንት አደም ፋራህ ፓርቲያቸው በግብርናና በውጪ ንግድ ከፍተኛ ውጤት ማምጣቱን ገልጸዋል ነገር ግን ከሁሉም በላይ ትኩረትን የሳበው መግለጫቸው በሀገሪቱ ውስጥ የነበሩ ተረጂዎችን ቁጥር አስመልክቶ የተናገሩት ነው አደም ፋራህ እንደሚሉት በ2013 ዓመተ ምህረት የነበረው የዕለት ደራሽ የምግብ እርዳታ ተረጂዎች ቁጥር 27 ሚሊዮን ነበር አሁን ግን ይሄንን ቁጥር ወደ 3 ሚሊዮን ገደማ ዝቅ ብሏል ብለዋል ይሄም ማለት በ4 አመታት ውስጥ 89% ቅናሽን አሳይቷል የሚል ነው ለዚህ አስገራሚ ቅናሽ 3 ዋና ምክንያቶችም ቀርበዋል በአንደኝነት የተገለጸው የማይገባቸውን ሰዎች ከእርዳታ ተቀባይነት የማጥራት ስራን መሰራቱ ነው ይሁን እንጂ ስንት ሰው እንደተቀነሰ የተገለጠ ነገር የለም በሁለተኝነት ተረጂዎችን ከልማት መህራ ግብሮች ጋር በማስተሳሰር ራሳቸውን እንዲችሉ ማድረግ መቻሉ ሲሆን በሶስተኝነት የተገለጸው ደግሞ በርካታ ተፈናቃዮች ወደ ቀያቸው መመለሳቸው ነው ነገር ግን ምን ያህል ተፈናቃዮች እንደተመለሱና ከእርዳታ እንደወጡ በግልጽ የተነገረ ነገር የለም
ግን የፓርቲው መሪዎች ይህንን ሲሉ የዓለም አቀፍ ድርጅቶች ሪፖርቶች ሌላ ምስልን የሚያሳዩ ናቸው። የተባበሩት መንግስታት ድርጅት የቅርብ ጊዜ ሪፖርት በኢትዮጵያ 22 ሚሊዮን የሚሆኑ ዜጎች ለከፍተኛ የምግብ ዋስትና እጦት ተጋልጠዋል ይላል። 22 ሚሊዮን፣ ይህ በብልጽግና ከተገለጠው 3 ሚሊዮን ጋር ሲነጻጸር በጣም ሰፊ ልዩነትን የያዘም ሆኗል። በተጨማሪም የዓለም ምግብ ፕሮግራም ከጥቂት ወራት በፊት ባወጣው መረጃ ላይ 10 ሚሊዮን ህዝብ ለረሃብና ለተመጣጠነ ምግብ እጥረት እንደተጋለጠ ገልጾ ነበር። ይሄ ድርጅት በገንዘብ እጥረት ምክንያት የምግብ ድጋፉን ሲያቀርብ የቆየው ለተፈናቃዮችና ከፍተኛ የምግብ እጥረት ለገጠማቸው ሰዎች ብቻ እንደሆነም አብራርቷል። እንዲያውም በትግራይ ክልል ብቻ እስከ ጥር 2018 ዓመተ ምህረት ድረስ ከ2 ሚሊዮን በላይ ተረጂዎች አስቸኳይ እርዳታ እንደሚያስፈልጋቸውም ተገልጿል። ወደ ኢኮኖሚው ስንዞር ብልጽግና ፓርቲ በግብርናውም ትልቅ ስኬትን አስመዝግበናል ያለ ሲሆን አቶ አደም ፋራህ እንደሚሉትም የአመታዊ የሰብል ምርት ከ306 ሚሊዮን ኩንታል ወደ 1.57 ቢሊዮን ኩንታል አድጓል። በ5 እጥፍ ማለት ነው። ይህ መረጃ እውነት ከሆነ ታዲያ ለምን ሀገሪቱ ከዓለም ላይ ካሉ ከፍተኛ የምግብ ዋስትና እጦት ከተጋለጡ 5 ሀገራት መካከል ትጠቀሳለች? ይሄንን ያህል ምርት እያለ 22 ሚሊዮን ተረጂ ሊኖር የሚችለውስ እንዴት ነው? ጥያቄውን በመጨረሻም ፓርቲው በስነ ምግባር ጉድለትና በስራ አፈጻጸም ድክመት በገመገማቸው ከ8600 በላይ በሚሆኑ አባላቱ ላይ የዲሲፕሊን እርምጃ መውሰዱን አስታውቋል። ይህ እርምጃ አመራሮችን ከማንሳት እስከ ማዘዋወር የደረሰ ሲሆን በተለይም የአማራ ክልል በርካታ የቢሮ ኃላፊዎችን ማሸጋሸጉ በግጭት ውስጥ ያለ ክልል እንደመሆኑ መጠን ትኩረትን የሚስብም ሆኗል። ታዲያ ፓርቲው የተናገረው 3 ሚሊዮን ተረጂ ወይንስ የተባበሩት መንግስታት ድርጅት የተናገረው 22 ሚሊዮን በኢኮኖሚው የተመዘገበው የ5 እጥፍ እድገት ወይስ የአምስቱ ከፍተኛ የምግብ ዋስትና እጦት ያለባቸው ሀገራት ዝርዝር ውስጥ መገኘት የትኛው ነው እውነት? የኛ ስራ መረጃዎቹን ማቅረብ ነው። የመወሰን ስራው የናንተ ነው። ሐሳቦቻችሁን ከታች ባለው ኮሜንት ስፍራው ላይ እንድታስቀምጡ ጋበዝን። ወደ ቀጣይ መረጃዎች እንሻገራለን። ህወሓት የፖለቲካ ማጭበርበር ይቁም ሲል ለአቶ ጌታቸው ረዳ መልስ ሰጠ። አቶ ጌታቸው ረዳ ከሰሞኑ በወልቃይት ጠገዴ ሰቲት ሁመራ ዞን ተገኝተው ህዝባዊ ውይይትን ማድረጋቸው ይታወቃል። ባደረጉት ንግግርም በተፈናቃይ ስም የሚነግዱ ፖለቲከኞች አሉ የሚል ቃልን መናገራቸው ህወሓትን ማስቆጣቱ ተሰምቷል። በምርጫ ቦርድ የተዘረዘው ህወሓት ዛሬ ባወጣው መግለጫ የትግራይን ህዝብ ሞትና ስቃይ፣ ኪሳራ፣ ፖለቲካዊ ማጭበርበር ይቁም፣ የፕሪቶሪያ ስምምነት ተግባራዊ ይሁንም ብሏል። የፕሪቶሪያ ስምምነት ከተፈረመ 3ኛ ዓመቱ እየተቃረበ መሆኑን የጠቀሰው መግለጫው አክሎም አሁንም በህዝባችን ሞትና ስቃይ ላይ ፖለቲካዊ ሴራው ቀጥሏልም ብሏል። የኢትዮጵያ መንግስት በምዕራብ ትግራይ ታጣቂዎችን ማሰማራቱን የጠቀሰው ህወሓት ይሁንና በስብሰባ መድረኮች ላይ ግን የትግራይን ህዝብ ለማሳሳት የተፈናቀሉ ሰዎችን ለመመለስ የሚያደርገው ጥረት እየተሳካ መሆኑን እንደሚናገር አስረድቷል። መግለጫው ሲቀጥልም ለዚህ የማሳሳቻ ስትራቴጂ ከሃዲው ቡድን የመንግስት ተላላኪ በመሆን እያገለገለ ነው በማለት አቶ ጌታቸው ረዳን ወንጅሏቸዋል። ጨምሮም ይህ ከሃዲና ጨካኝ ቡድን በትግራይ ሉዓላዊነትና ህልውና ላይ የተነሱ የዘር ማጥፋት ወንጀሎች መሳሪያ መሆኑን ቀጥሎበታል በማለትም አስታውቋል። ህወሓት የፕሪቶሪያ ስምምነት ተግባራዊ መሆን እንደሚገባው ጠቅሶ ሲቀጥልም የኢትዮጵያ መንግስት ቤት ሰብረው የገቡ ወራሪዎችንና ሰፋሪዎችን ከትግራይ መሬት ውስጥ የማስወጣት ግዴታውን መወጣት አለበትም ብሏል። ይህ በእንዲህ እንዳለ አቶ ጌታቸው ረዳ በትላንቱ ንግግራቸው ላይ ከወንድሞቻችን ጋር መኖር የሚያስችለንን ስራ መስራት አለብን፣ በተፈናቃይ ስም የሚነግዱ ፖለቲከኞች አሉ፣ የአማራና የትግራይ የህዝብ ለህዝብ መድረኮች ይበልጥ በማጠናከር የነበረውን የህዝቦች አንድነትን መመለስ ይገባል። ፖለቲከኞች የሚፈጥሩት ችግር የተነሳ ህዝብ ችግር ውስጥ መግባት የለበትም ማለታቸው ይታወሳል። ክቡራን አድማጮች ለሰዓቱ ያልናቸው አጭር መረጃዎቻችን እኚህ ነበሩ። ከሰዓታት በኋላ በሌሎች መረጃዎች እስክንገናኝ ሰናይ ቆይታን ተመኘን። ቸር ቆዩ።